የግጥሜ ርዕስ ለማኙ ነፍጠኛ ይላል። ይሄ ቆማጣ ዘር ጠገቡ መሰለኝ ከኦሮሞ ጓዳ ትራፊ ሲቃኝ ወደ አውሬ ተለውጦ ደግሞ ሊበላኝ አይሆንም እረሽም ነው ምኒልክ ሰፋሪ አሁን ቆማጣ ነው አንድ እጁን ሸፍነው በኩታ ጠቅልለው የኦሮሞን ፈረስ ከኦሮሞ ነጥቀው ጀግና ነን ይላሉ የሰው ታሪክ ሰርቀው። እንዴ ይሆናል እንዴ? አይሆንም እረሽም ነው። ከእንግዲህማ በቃይ ነፍጠኛን ማየቱ በለውና ይመለስ ወደ መጣበቱ ኢትዮጵያ ለነፍጠኞች አትሆንም ከጥንቱ። ይመስክር አድዋ ይጠየቅ ጨለንቆ የእናቶቻችን ጡት እንደ እህል ተቆርጦ ዛሬም ያሽቀርራል ቆማጣው ዘረጦ። የኢትዮጵያ ሕዝብ ይወቅ አይበጅም ነፍጠኛ የአውሬ ዘር ናቸው የቆማጣ ቡኛ። ይቆመጥ ይላሉ ሌላውም እንደኛ ኦሮሞ ንጹህ ነው የለውም ቁምጠኛ። ኦሮሞ ንጹህ ነው የለውም ቁምጠኛ። ሀጫሉን የበላ አውሬ እናውቃለን እምየን አፍርሰን ሀጬን እንተካለን። ነሶቤልማን ኦሮሞ ሂንሶብኔ ለምንድን ብትሉ ትልቁ ምክንያት የኛ ነው ፈረሱ ምኒልክ ያለበት ከአርሶ አደር ሰርቆ ነው ይሄ ነው እውነት። ነፍጠኛ ሌባ ነው ይሄ ነው ታሪኩ ከእውነት የራቁ ባሰት የታነጡ ለልመና ወጥተው ወደኛ እየመጡ ቀስ በቀስ እያሉ ካናታችን ወጡ። ነፍጠኛ ንፍጥ ነው አናፍጠህ ምታው ከማቃጠል ወዳ መድኃኒት የለው ከማቃጠል ወዳ መድኃኒት የለው። ቄሮ ያብዲ ሰባ ለሚን ሱመ ቀባ በርበዴስ ዲነኬ ወቦን ሲቀቀባ ነፍጠኛን ኑን ቡልቹ ኑቶፍ ቡልቹ ቀባ ነፍጠኛን ኑን ቡልቹ ኑቶፍ ቡልቹ ቀባ። በየቡና ቤቱ ሲጠጡ ቅራሪ የሰካራም ተላቅሞ በሰው ቤት ፎካሪ ነፍጠኛ ነው እወቅ ሀገር አልባ ቀሪ። ስማይ ልንገርህ ሴና ኬነበሪ ኦሮሞ ፀሐይ ነው ከነተኡ በሪ ማልቤክቲ ነፍጠኛ ጀረሰሙ ፉሪ ድናን ሲንጉጉባ ገንቱዱራ ጎሪ ድናን ሲንጉጉባ ጎርቱኑራ ጎሪ። የግጥሜ ርዕስ